ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጧት ተነስተን ወደ ቤተክርስቲያን እየሄድን ነው። ዝናቡ ዘንቦ አባርቶ ትንሽ አርፍደናልና ዛሬ ፍልሰታን እስቲ የት እንዋል ብለን ከወንድምና ከእህቴ ጋር ተመካክረን አንድ ገዳም ልንሄድ አሰብን። ይህን ገዳም እስቲ የምታውቁት ባሰላና ባሰላ ዙሪያ ያላችሁት እስቲ ይህን ገዳም የምታውቁት በኮሜንት ላይ ጻፉልኝ። ጾመ ፍልሰታንም እግዚአብሔር በሰላም እንዳስጀመርን በሰላም ያስፈጽመን፣ መንገዳችንንም እግዚአብሔር ያቅናልን። ወደ ገዳሙ እንሂድ። አሁን እንግዲህ እየተቃረበን ነው። ግማሽ ያህል ደርሰናል። ትንሽ ነው የቀረን። ያው ገዳሙ እንደምታውቁት ያው መንገዱ ትንሽ ጭቃ ነው፣ ዝናብም ስለሆነ ጭቃም አለ። ያው ተጠንቅቀን እየሄድን ነው። ይህ ገዳም በጣም ደስ የሚለው ያው በአረንጓዴ የበለጸገ ገዳም ነው። በጣም 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 ትልቅ ገዳም ነውና የሆነ ነፍስ የምትረካበት ቦታ ነው እና ሁላችሁም እስቲ ከዚህ በረከት ረድኤት በረከት እግዚአብሔር ይክፈለን። ያው ለመግባት ትንሽ ነው የቀረን። ያው ወደ ገዳሙ ቅጥር ግቢ ለመግባት ትንሽ ነው የቀረን። ፊት ለፊታችን ላይ የሚታየን አሁን ይሄ ፊት ለፊት ላይ ያለው ድልድይ የገዳሙ ቅጥር ግቢ መግቢያ ነው። ያው ልንገባ ትንሽ ነው የቀረው ማለት ነው። ደስ አይልም? አያምርም? በማርያም ይሁት እስቲ በአረንጓዴ የበለጸገ የሆነ ደስ የሚል ቦታ፣ ሰላም የሆነ ፍጹም ሰላም የሚሰማ ቦታ ነው። በስመ አብ ደስ ይላል በጣም። ያው እንግዲህ መንገዱን አጋመሰን ትንሽ ነው የቀረን አሁን። መንገዱ ይህንን ይመስላል። ትንሽ ነው የቀረን መንገዱ አሁን ለመግባት ወደ ገዳሙ ለመድረስ። እስቲ እስካሁን የገመታችሁት ገዳም የት ነው? እስቲ የጻፋችሁት አላችሁ? ያው ተቃርበናል ኦልሬዲ። አሁን ልንገባ ትንሽ ነው የቀረን። 100 ሜትር ምናምን የሚሆን መንገድ ነው የቀረን። ትንሽዬ ቦታ። እስከ ፍጻሜ ድረስ ተከታተሉን። ያው እንግዲህ ወንድሜ እዚህ ጋር ወርቆ ነበረ። ለትንሽ ነው የተረፈው። ሊወርቅ ነበረ ጭቃ አንሸራቶት። መንገዱ ትንሽ ዝናብም ስለሆነ ጭቃ አለው ያንሸራትታልም። ያው ይህንን ይመስላል። በጣም ነው የሚያምረው ቦታው። የቦታው ሰላም ፍጹም የሆነ ሰላም ነው ያለው። በስመ አብ ሁላችሁም መታችሁ ይህንን ቦታ የበረከቱ ተካፋይ እንድትሆኑ እኔ ጥሪን አስተላልፋለሁ። በጣም ደስ የሚል ቦታ ነው። እስቲ ገመታችሁ? እስካሁን የት ገመታችሁ? ያው ወደ ግቢው የተቃረብን ነው። እግዚአብሔር አምላክ ያው መንገዱን በሰላም አስጀምሮን ወደ ደጁ በሰላም ደርሰናልና እግዚአብሔር ይመስገን። ደረሰን ግቢው ተሳልመን እንግባ። የታላቁ አባታችን ጻድቁ አባታችን ተክለ ሃይማኖት ግቢ ነው። ደስ አይልም? በእመቤቴ ይሁት እስቲ ያለው ሰላም ፍጹም የሆነ ሰላም ነው ያለው። ግቢው ይህንን ይመስላል። በጣም ነው የሚያምረው ግቢ ውስጥ። በጣም ነው የሚያምረው ግቢ ውስጥ። ያው ቤተ መቅደሱ አላለቀም፣ እድሳት ላይ ነው ያለው። ያው እዚህ ላይ ደርሷል። አሁን ትንሽ ነው የቀረው፣ ፊኒሺንግ ላይ ነው፣ እድሳት ላይ ነው። ሁላችሁም የዚህ በረከት ተካፋይ እንድትሆኑ በእግዚአብሔር ስም እጠይቃለሁ።
ያው ተራችን እስኪደርስ ድረስ ደግሞ ግቢውን ዞር ዞር እያልኩኝ አሳያችኋለሁ። ያው ንስሐ ልንገባን የመጣ ነው። ንስሐ ደግሞ ያው ተራ ጠብቀን ተራችን እስኪደርስ ድረስ ያው ግቢው ይህንን ይመስላል። ግቢውን እያሳዩዋችሁ ነው። አባታችን ያው እዚህ ጋር ዣንጥላ ይዞ ቁጭ ብሏል። አያችሁት አባን ደስ ሲሉ በስመ አብ። ያው እሳቸው እስኪጨርሱ ድረስ ወደ ተራ ይዘን ቁጭ ብለናል። እስከዛ ድረስ ግቢውን ላሳያችሁ ብዬ ነው። እግዚአብሔር ስላሳየን፣ እግዚአብሔር ስለፈቀደልን እግዚአብሔር እየተመሰገነ ይሁን። ይህንም ቪዲዮ ሼር እና ሰብስክራይብ እንድታደርጉ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን ይሁንላችሁ። ሰላም ዋሉልኝ።